ዩቲዩብ እንዴት ተፈጠረ? ብዙዎቻችሁ እኔንም ጨምሮ ዩቲዩብ የተመሰረተው ገንዘብ ለመስራት ወይም ለመዝናናት ሊመስላችሁ ይችላል። ነገር ግን በፍጹም የአንዲትን ታዋቂ ሴት መታየት የሌለበት የአካል ክፍል ለማሳየት እንጂ። ጉዳዩ እንዲህ ነበር። በ2002 ዓመተ ምህረት አንድ ጃኔት ጃክሰን የተባለች ዘፋኝ ነበረች። በ37 ዓመቷም እውቅና ነበራት። በዚህም ጊዜ ነበር ታዲያ አንድ አሪፍ እድል ያገኘችው። ይህም በአሜሪካ ኤንኤፍኤል የተባለ በጣም ተወዳጅ ስፖርት አለ። እናም ይህ ስፖርት በ38ኛ ዓመት ክብረ በዓሉን የሚያከብርበት ውድድር ጋር ዘፈኗን እንድታቀርብ ነበር። በዚህም ጃኔት በጣም ተደሰተች። አብሯትም ጀስቲን ቲምበርሌክ የተባለ ሌላ ዘፋኝ አብሯት ይዘፍናል። በዚህም ጊዜ ነበር ታዲያ ዲዛይነሯ አንድ ሀሳብ ያቀረበላት። ተደራቢ ልብስ ይሰራላትና በኮንሰርቱ ጀስቲን መጥቶ ከላይ ያለውን ልጦ ህዝቡን እንዲያስደምሙ ነበር። ነገር ግን ይህን ሀሳባቸውን ጀስቲን ራሱ ያወቀው ኮንሰርቱ ሊጀመር ሲል ነው። እናም ውድድሩ ተጀመረ። የምታቀርብበትም እረፍቱ ጋር ነበር። እረፍቱም ደርሶ መስፈን ጀመረች። ሰዎችም በጣም ተደመሙባት። በመሃልም ቲምበርሌክ መጣ። አብሯትም መስፈን ጀመረ። በተነጋገሩትም መሰረት ጠጋ ብሎ ለመላጥ ሞከረ። ነገር ግን ትልቅ ችግር ተፈጠረ። የላጠው ፓርት ከላይ ያለውን ብቻ ሳይሆን ከስር ያለውንም ነበር። በዚህም መታየት የሌለበት የአካል ክፍል ደረቷ ጋር ያለው የአካል ክፍል ታየ። እና ይህ ከዩቲዩብ ጋር ምንም ያገናኘው ነገር አለ ካላችሁ ጉዳዩ እንዲህ ነው። ይህ የተፈጠረው ነገር በጣም መነጋገሪያ ሆነ። ላይቭም ሲያስተላልፉ የነበሩ ቻናሎች ሁሉ ይቅርታ ጠየቁ። ጃኔትም ይቅርታ ጠየቀች። በጋዜጣውም ሁሉ ወሬ ሆነች። ከዛም ግራሚ አዋርድ ላይ ይቅርታ እንድትጠይቅ ተነገራት። ነገር ግን ጃኔት ጥፋት አይደለም በሚል አሻፈረኛለች። በዚህም ህዝብ ሁሉ ጠላት። እየከሰረች መጣች። ጊዜውም አሁን 2004 ሆነ። በጊዜውም ዩቲዩብ፣ ፌስቡክ፣ ትዊተር የተባሉ ፕላትፎርሞች አልነበሩም፣ ዌብሳይቶች ብቻ እንጂ። በዚህም በኩል ይህን ነገር ያላዩ ሰዎች ለማየት መሯሯጥ ጀመሩ። ከዌብሳይት ወደ ዌብሳይት ማማተራቸውንም አላቆሙም፣ ግን በፍጹም ያን ፓርት ሊያገኙት አልቻሉም። በዚህም ጊዜ ነው ታዲያ ጃውድ የሚባል ልጅ የመጣው። እድሜው 24 ነው። በሙያውም ኢንጂነር ነው። እናም የጃኔትን ቪዲዮ አላየም። ፈለገ አፈላለገ በፍጹም አላገኘውም። እናም ከጓደኞቹ ጋር ሆኖ የሆነ ዌብሳይት መፍጠር እንዳለበት ተነጋገሩ። አሁን ዩቲዩብ የምንለው አይነት ማለት ነው። በጊዜው በጣም አሪፍ እውቀት ስለነበራቸው ዌብሳይቱን ሰሩ። አመት ሙሉ ቆይተውም አስመረቁ። ይህንንም ቪዲዮ ለህዝብ አጋሩ። በመቀጠልም እራሳቸውን እየቀረጹ አፕሎድ ማድረግ ጀመሩ። ከ6 ወር በኋላም ይህ ፕላትፎርም ዩቲዩብ ማለት ነው እውቅና ማግኘት ጀመረ። ሰዎችም እየገቡ ቪዲዮዎችን መልቀቅ እንዲሁም ደግሞ የተለቀቁ ቪዲዮዎችንም መመልከት ጀመሩ። በአጭር ጊዜ ውስጥም ከ20,000 እስከ 30,000 ቪዲዮዎች ፖስት ተደረጉ። ከዛም በ2006 ዓመተ ምህረት ጎግል የተባለ ካምፓኒ መጣ። ዩቲዩብንም ከነ ጃውድ 1.5 ቢሊዮን ዶላር በመክፈል ገዛው። እናም ጉግል የተለያዩ ህጎችን አረቀቀ። እንደዛ አይነት ጋጦጥ የሆኑ ነገሮች በፍጹም እንደማይለቀቁ ማወጀ። ዩቲዩብ በአሁኑ ሰዓት የተለያዩ ቁም ነገር አዘል የሆኑ ነገሮችን የምናገኝበት ፕላትፎርም ሆኗል። አብዛኞችም ህይወታቸውን በሱ ላይ መስርተዋል። ለዛሬው ስለ ዩቲዩብ የቃኘንበት ፕሮግራም ይህን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በትህትና እየጠየቅኩ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።